ሰላም ጤና ይስጥልኝ እንደምን አላችሁ የሀበሻ ተመልካቾች እንዴት አላችሁልኝ? ዛሬ ደግሞ ይዤላችሁ የቀረብኩት ይሄን የመሰለ የዘመድ መጠየቂያ ዳቦ ነው። ተወዱታላችሁ ብዬ ተስፋ አደርጋለሁ። ተመልካቾቼ እንደተለመደው ሁሉ ከመመልከታችሁ በፊት ግን ሰብስክራይብ አድርጋችሁ ተመልከቱኝ እላለሁ። ለምታበረታቱኝ ጊዜያችሁን ሰጥታችሁ ለምትመለከቱኝ ደግሞ እግዚአብሔር ያክብርልኝ። ላይክም አድርጉልኝ፣ ኮሜንትም ጻፉልኝ እንድበረታታ ማለት ነው። ለቻናሌ አዲስ ለሆናችሁ ደግሞ እንኳን በሰላም ወደ እዩ ሀበሻ ቻናል መጣችሁ እያልኩኝ ወደ አሰራሩ እንሄዳለን። አብራችሁ ይቆዩ። ተመልካቾች እዚህ ጋር ዳቦአችንን የምናቦካበት እቃ እናዘጋጃለን መጀመሪያ ማለት ነው። እዚህ ጋር እንቁላል አለኝ። እንቁላሉን እዚህ ላይ እየሰባበርን እንጨምረዋለን። ሶስተኛውን እንቁላል ሰባብሬ ጨምሬያለሁ። አራተኛውን ግን አስኳሏን እናስቀራታለን። አስኳሉን አስቀርጠን ነጩን ብቻ ነው የምንገለብጠው። አስኳሉን በኋላ ስለምንፈልገው እንደዚህ አድርገን በቃ እናስቀምጠዋለን ማለት ነው። እንቁላሉን በደንብ ከመታ ነው በኋላ እዚህ ጋር አንድ ብርጭቆ ወተት አለኝ። ወተቱን አብረን ጨምረን ከእንቁላሉ ጋር እንደገና እንቀላቅለዋለን ማለት ነው። እዚህ ጋር ስኳር አለኝ። ስኳሩንም እንደዚሁ አብረን ጨምረን እንደዚሁ አብረን እናዋህደዋለን። እዚህ ጋር ደግሞ ጨው አለኝ። ጨውንም እንደዚሁ አብረን እናዋህደዋለን ማለት ነው። የጨውና የስኳር መጠናችሁን እናንተ እንደፈለጋችሁ ከፈለጋችሁ ማብዛት ትችላላችሁ፣ ፈለጋችሁ ማሳነስ ትችላላችሁ ማለት ነው። ይሄ ደግሞ እርሾ ነው። እርሾውንም እንደዚሁ አብረን ጨምረን እናዋህደዋለን ማለት ነው። ከዚህ ጋር ደግሞ ቅዝቃዜውን የለቀቀ ውሃ አለኝ። በጣም ያልቀዘቀዘ በጣም ያልሞቀ ማለት ነው። ውሃ እንጨምርበታለን ማለት ነው። ዱቄት እንጨምራለን። ዱቄታችንን ነፍተን ያዘጋጀነው ዱቄት ነው ማለት ነው። እንጨምራለን የሚበቃንን ያህል ማለት ነው። ከዛ እንደዚህ እጃችንን ታጥበን በእጃችን በደንብ እናቦካዋለን። ተመልካቾች በጣም ይቅርታ ዘይትና ቫኒላውን ረስቸዋለሁ። በፊት ነበር ዱቄቱን ከመጨመራችን በፊት ከእንቁላሉና ከወተቱ ጋር ነበር መጨመር የነበረብኝ፣ ረስቸው ነው። አሁንም ቢሆን ግን ያው በደንብ እንዲዋሃድ ማሸት ያስፈልገናል እንጂ መጨመር እንችላለን። እዚህ ጋር ዘይትና ቫኒላ ጨምሬያለሁ ማለት ነው። ቫኒላውን ለቴስት ነው ለጣዕሙ ነው። ካልፈለጋችሁ አለመጨመር ትችላላችሁ። ዘይቱን ግን
ሳታበዙ ትንሽ መጨመር ይኖርባቸዋል። ምክንያቱም ዳቦ ፍርፍር እንዲልልን ማለት ነው። እንደዚህ አድርገን በደንብ ግን ማሸት ይኖርብናል። እላዩ ላይ መጨመር ምንም ማለት አይደለም፣ ቢጨመርም መጨመር ይቻላል። ግን እንዲዋሃድልን ያው ያደክመናል። በደንብ መታሸት አለበት። በደንብ እንደዚህ አሽቸዋለሁ ማለት ነው እኔ እንጂ ችግር የለውም። ግን አብረን መጀመሪያ ላይ ከእንቁላሉና ከስኳሩ ጋር አብረን ብንጨምረው ይመረጣልኝ። አሁን በደንብ አሽቸዋለሁ ማለት ነው። ወደ መጨረሻው ላይ ነን። ማብካቱን ይበቃዋልኝ። ስለዚህ ዘይት ትንሽ እጃችንን ቀባ ቀባ አድርገን እንደዚህ ሊጡን ቀባና ገጥመን እናስቀምጠዋለን ማለት ነው። ገጥመን ግጥም ያለ ክዳን ያለው እቃ ቢሆን ሁሌም እንደምነግራችሁ ማለት ነው፣ እንዲህ አየር እንዳይገባበት ቶሎ እንዲወካልን ማለት ነው። ተመልካቾች ሊጣችን ከ30 ደቂቃ በኋላ እንዲሆኗል ማለት ነው። ቦክቶልናል። እንደምታዩት እንደዚህ ሆኗልኝ። በደንብ ነው የቦካው። በደንብ መብካት አለበት። ምክንያቱም ዳቦ በኋላ ልጥፍ ያለ እንዳይሆንብን እንዲነፋ ማለት ነው። በደንብ መብካት ይኖርበታል። ይሄን መስሏልኝ። እዚህ ጋር መክተፊያ ላይ ሊጣችንን እንጠፈጥፈዋለን። መክተፊያውን ዘይት ቀብቼዋለሁ። ዘይት መቀባት ይኖርባቸዋል ሊጡን ይዞት እንዳይቀር ማለት ነው። እንደዚህ ዘይት ትንሽ እየቀባን ማለት ነው። እንደዚህ መክተፊያ ላይ እንጠፈጥፈዋለን ማለት ነው። አሁንም ዘይት እንደዚህ ትንሽ እናደርግበታለን። እያደረገን እንደዚህ እናሳሳዋለን። ይሄ እዚህ ጋር መጋገሪያ ዕቃዬ ነው ማለት ነው። እሱን እንደዚህ የጠፈጠፍነውን ቂጣ ማለት ነው እንደዚህ እየጠቀለል እንደዚህ እንጠቀልለዋለን በደንብ ሁሉንም። ከጠቀለልን በኋላ እንደዚህ አስተካክለን ማለት ነው በቢላ እንዲህ የቆራረጥን መጋገሪያ ዕቃችን ላይ እናስቀምጠዋለን ማለት ነው። ቦታው ስለጠበበኝ ትንሽ ደራርቤዋለሁ። ለቀረጻው አልተመቸኝምና ይቅርታ ጠይቃለሁ ማለት ነው። እንደዚህ እያደረግን ሁሉንም እየቆራረስን መጋገሪያ ዕቃችን ላይ እንደረድራለን ማለት ነው። አያችሁት? እንደዚህ እያደረግን አሁን ይሄው ጨርሻለሁ ማለት ነው። ደርድሬ እንደዚህ ሆኗል ማለት ነው። እንደዚህ አድርገን ከደረደርን በኋላ ቅድም ያዘጋጀነው የአስቀመጥናት አስኳል እንቁላል አለች። እሷን አሁን ነው የምንጠቀምባት ማለት ነው። እንደዚህ በደንብ እንመታውና ላዩ ላይ እንቀባዋለን ማለት ነው በስሱ። ይሄ ለምን ይጠቅመናል መሰላችሁ? እንቁላሉ አስኳሉ ማለት ነው። በኋላ ከለሩ በጣም ያማረ ወዛም ከለር ነው የሚሆነው። ተጋግሮ ሲወጣ ታዩታላችሁ። በጣም ቆንጅዬ ከለር ነው የሚኖረው። የገበታም ቅቤ መጠቀም ትችላላችሁ፣ ከላዩ ላይ ማድረግ ትችላላችሁ። ግን የበለጠ ከገበታው ቅቤ ደግሞ ይሄኛው
የእንቁላል አስኳሉ በደንብ ያሳምረዋል። እንደዚህ አድርገን ቀብተን ከጨረስን በኋላ እንደዚህ ጨርቅ ሸፍነን ማለት ነው ለ15 ደቂቃ እናቆየዋለን። ከ15 ደቂቃ በኋላ ያው ተነስቷልኝ በደንብ እንዲህ እስከሚነሳ ድረስ መጠበቅ አለብን ማለት ነው። አሁን ኦቨን ውስጥ እናስገባዋለን። ኦቨን ውስጥ 45 ደቂቃ እናቆየዋለን። ከ45 ደቂቃ በኋላ ዳቦአችን ይሄን መስሏል ማለት ነው። እንደምታዩት የሚያምር ዳቦ ሆኗል። አያችሁት ከለሩ? እንቁላሉ እንደዚህ ከለሩን ያሳምረዋልኝ። የሚያምር ዳቦ ነው የሆነው። ውስጡን ቆርሰን ደግሞ እንመለከተዋለን ማለት ነው። እንደምትመለከቱት እንደዚህ ሆኗል ማለት ነው። አያችሁት? ፍርፍር ያለ ዳቦ ነው። እኔ በትኩሱ ስለቆረስኩት ነው። ቀዝቀዝ አድርጌ በቆርሰው ደግሞ ሞር ፍርፍር ያለ ይሆናልኝ። አቀዝቅዛችሁ እናንተ ቆረሱት። እኔና ለእናንተ ለማሳየት ብዬ በትኩሱ ነው የቆረስኩት፣ ግን እንደዛም ሆኖ በጣም ቆንጆ ዳቦ ነው የሆነው። በጣም ነው የሚጣፍጠው ቴስቱ። እናንተም እስቲ ሞክሩ ትላለው። በጣም ነው የሚጣፍጠው። ተመልካቾቼ ላይክ አድርጉልኝ፣ ሼር አድርጉልኝ፣ ሰብስክራይብ ያላደረጋችሁ ደግሞ ሰብስክራይብ አድርጉልኝ እላለሁ በድጋሚ ማለት ነው። ጊዜያችሁን ሰጥታችሁ ለምትመለከቱ ደግሞ እግዚአብሔር ያክብርልኝ እያልኩኝ የዛሬውን የዳቦ ቪዲዮዬን በዚህ ላይ ጨርሳለሁ ማለት ነው። በሚቀጥለው ደግሞ ሌላ ነገር ይዤላችሁ እስከምመጣ ድረስ ሰላም ቆዩኝ እያልኩ በዚህ እሰናበታለሁ። ሰላም ቆዩኝ።